አርቲስት ገነት ንጋቱ የደረሰባት ምን ይሆን? በተለያዩ የፊልም ስራዎቿ መስላና ሆና ገጸ ባህሪውን ተላብሳ ስትተውን የምናውቃት በቅርብ ከቀድሞ የትዳር አጋሯ ጋር እርቅ በመፍጠር የልጅ እናት የሆነችው አርቲስት ገነት ንጋቱ ያልታሰበ ድንገተኛ ነገር ማስተናገዳቱ ሰምቷል። ጉዳዩን በተመለከተ እኛም ዝርዝር መረጃ ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የደግነት ልኬት የሰውነት ውሃ ልክ ሆነው ለተራቡ አጉራዥ ለታረዙት አልባሽ ማስተር አብነት ከበደ ከሀገር መውጣቱ ሰምቷል። አብነት ባደረሰን መረጃ ላይም እግዚአብሔር የእናንተን እንባና ጸሎት አይቶ ይምረኛል በማለትም የተናገረ ሲሆን ህመሙ ተጨማሪ ሕክምና በማስፈለጉ ከሀገር ውጭ ማቅናቱ ተገልጿል። ጉዳዩን በተመለከተ እንዲሁ ዝርዝር መረጃ ይዘናል፣ ታደምጡታላችሁ። አስከትለን የአርቲስት ነጻነት ግብአተ መሬትና የአስክሬን ሽኝት መርሃ ግብርን ተከትሎ ከቤተሰቡ ጥብቅ ማሳሰቢያ ተላለፈ። የአርቲስቱ ሽኝትና የቀብር ስነ ስርዓትን ተከትሎ መረጃ ይዘንላችኋል፣ እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም የህይወት ብርሃን ቤተክርስቲያን ፓስተር የሆኑት ፓስተር ጌቱ አያሌው ጊዜውን ያማከለ አስቸኳይ መልእክትን አስተላልፈዋል። ኢኮኖሚ ያስፈራል፣ የአፍሪካ ፖለቲካ ያስፈራል፣ ቤተክርስቲያን ያለችበት ሁኔታም ያስፈራል፣ ባለስልጣናት ፈርተዋል፣ የምዕራቡ ሀገር እያካሄዱት ያለ ነገር አለ፣ ተጠንቀቁ፣ እግዚአብሔር እንዲላል በማለትም ከጌታ የተቀበሉትን ሊደመጥ የተገባን መልእክትም አጋርተዋል። የፓስተሩ መልእክት ምን ይሆን የሚሉትን እንዲሁ በዝርዝር ይዘንላችኋል። በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ እንደምን አላችሁ ወዳጆቼ። አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። ለበርካታ ወገኖች መመኪያ የሆነው በበጎ አድራጎት ስራው የምናውቀው ማስተር አብነት ለተጨማሪና ለዘላቂ የሕክምና ክትትል ከሀገር መውጣቱ ሰምቷል። ምንም አትሁንብን፣ ታክመ ድነህ እናይ ዘንድ የሁላችንም ጸሎትና ምኞትም ነው። ፈጣሪ ጤናውን ይመልስልን ስንል እኛም በሚዲያችን ስም መልካም ምኞታችንን መግለጽ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የአርቲስት ነጻነት ወርቅነህ ግብአተ መሬትና የአስክሬን ሽኝት መርሃ ግብርን ተከትሎ ከቤተሰቡ ጥብቅ ማሳሰቢያ ተላልፏል። የአርቲስት ነጻነት ወርቅነህ ቤተሰቦች፣ ጓደኞችና የስራ ባልደረቦችም በሚከናወነው የቀብር ስነ ስርዓት ላይ የሚከተሉትን ጥብቅ መመሪያ አስተላልፈዋል። ማንኛውም አይነት ቀረጻ የተከለከለም ነው። በቀብር ስነ ስርዓቱ ላይ ዩቲዩበሮች፣ ቲክቶከሮች እንዲሁም ሌሎች የማህበራዊ ሚዲያ አካላት ምንም አይነት ቪዲዮ መቅረጽም ሆነ የላይቭ ስርጭት ማድረግ ፈጽሞ የተከለከለ ነው። የቤተሰቡ መልእክትም እንዲህም የሚል ነው። አሁን ልባችን ተሰብሯል። የምንፈልገው ሀዘናችንን መወጣት ነው። የእናንተ የካሜራ ግርግር ዛሬን አንፈልግም። እባካችሁ እንደ ባህላችን እንደ ወጋችን ሀዘናችንን በሚገባ እንወጣው። ነጻነታችንን አትጋፉ። በጣም ደክሞናል። ከህጋዊና ከተፈቀደላቸው አካላቶች ካሜራ መደቀን ፍጹም ክልክል ነው በማለትም ቤተሰቦችና የቅርብ ወዳጆችም እንዲህ ባለ መልኩም መግለጫ ማስተላለፋቸውን ተመልክተናል። ታዲያ እኛም ለሀዘንተኞች ክብር እንስጥ በማለትም በስፍራው ተገኝታችሁ ስልክና ካሜራ የምትደቅኑም ከተግባራችሁ እንድትቆጠቡ ስንል መልእክታችንን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አርቲስት ገነት ንጋቱ ከፍተኛ ትችት ቀርቦባታል። ታዋቂዋ አርቲስት ገነት ንጋቱ የሙያ ባልደረባዋ የሆነውን የአርቲስት ነጻነት ወርቅነህ ህልፈትን ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ከህዝቡ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። አርቲስት ገነት ንጋቱ በዩቲዩብ ቻናሏ የአርቲስት ነጻነት ወርቅነህ ህልፈትን አስመልክቶ ቪዲዮም ለቃለች። በተለያዩ የሶሻል ሚዲያ መድረኮች ላይ የሚገኙ ተከታዮችና የዘርፉ ባለሙያዎችም የሚከተሉትን ትችቶችም ሰንዝረዋል። በቪዲዮ ላይ የምታሳየው እጅግ የበረታ ለቅሶና ድርጊት ለካሜራ ተብሎ የተሰራ አክቲንግ እንጂ እውነተኛ ሀዘን አይመስልም የሚሉም አስተያየቶች በስፋት ሰንዝረዋል። የሙያ ስነ ምግባር ጉድለትም ታይቷል። በጓደኛዋ ሞትም ትርፍ ለማግኘት መሞከር ነውረኝነት ነው በሚልም ብዙዎች ተቃውሟቸውን ገልጸዋል። የዩቲዩብ ገቢ በሀዘን ሰዓት ማስታወቂያዎችን የያዙ ረጅም ቪዲዮዎች መልቀቅም ጉዳዩ ከሰው ልጅ ስሜት ይልቅ ወደ ንግድ የቀየረችም አስመስሎባታል። የክብር መሸርሸር አርቲስቷ ቀደም ሲል የነበራትን ክብርና ዝና በዚህ ድርጊቷ እየቀነሰች እንደሆነም አስተያየት ሰጪዎችም አስገንዝበዋል። አርቲስት ገነት ንጋቱም ለቀረበባት ትችትም እንዲህ ስትልም ምላሽን ሰጥታለች።
ለመላው ኢትዮጵያን ህዝብና ለአድናቂዎች በሙሉ በትላንትናው ዕለት በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራት ይታወቃል። በዚህ ቪዲዮ ላይ ከወዳጅና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋርም ያደረኩት የስልክ ልውውጥን አካትቻለሁ። የሱን ሐሳብ ጨምሮ ማካተቴ መላው የኢትዮጵያን ህዝብ ቅርም አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩኝ መላው የኢትዮጵያ ህዝብና አድናቂዎችን ይቅርታ ለመጠየቅ ወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ፣ ለወዳጆቹ፣ ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑርልን በማለትም አርቲስትና ጋዜጠኛ ገነት ንጋቱ በጉዳዩ ላይ የይቅርታ ምላሽን እንዲህ ባለ መልኩ አድርሳ ተመልክተን እኛም ወደ እናንተ አደረስን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የህይወት ብርሃን ቤተክርስቲያን ፓስተር የሆኑት ፓስተር ጌቱ አያሌው ጊዜውን ያማከለ አስቸኳይ መልእክትን አስተላልፈዋል። ኢኮኖሚው ያስፈራል፣ የአፍሪካ ፖለቲካ ያስፈራል፣ ቤተክርስቲያን ያለችበት ሁኔታ ያስፈራል፣ ባለስልጣናትም ፈርተዋል፣ የምዕራቡ ሀገር እያካሄዱት ያለ ነገር አለ፣ ተጠንቀቁ፣ ንቁ፣ እግዚአብሔር እንዲህ ይላል በማለትም ከጌታ የተቀበሉትን ሊደመጥ የተገባ መልእክት አጋርተዋል። የፓስተሩ መልእክት ምን ይሆን የሚለውንም ከአንደበታቸው እንድታደምጡት ጋበዝን። ዓለም the whole world ዓለም በትልቅ ፍርሃት ውስጥ ነው እየኖረ ያለው። አሁን በተለይም የሰለጠነው ዓለም በትልቅ ፍርሃት ውስጥ ነው የሚኖረው። የትኛው ኒውክሌር ይፈነዳ ይሆን ብሎ ዓለም እየፈራ ነው ያለው። እኛ ደግሞ ድሆቹ ኑሮ ያስፈራናል፣ ኢኮኖሚ ያስፈራናል፣ የአፍሪካ ፖለቲካ ያስፈራናል፣ ጤናችን ያስፈራናል፣ የልጆቻችን ፍጻሜ ያስፈራናል። ብዙ ፍርሃቶች በሕይወታችን ውስጥ አሉ። አገልጋይ ሆነን አገልግሎቱ ያስፈራናል። ቤተ ክርስቲያን ራሷ ታስፈራናለች። ፍርሃት በሰው ልጅ ህይወት ውስጥ፣ ፍርሃት በምሁራን ህይወት ውስጥ፣ ፍርሃት በመንግስት ባለስልጣን ውስጥ፣ ፍርሃት በባለጠጎች ውስጥ፣ ፍርሃት በደሆች፣ ፍርሃት በሰው ልጅ ህይወት ውስጥ ነግሶ ያለ ሻዶ ነው። የምዕራቡ ዓለም ይሄን ፍርሃት ምንድነው የሚለው? በጣም ትልቅ የሳይንስ ምርምር እየተካሄደበት ነው። ፍርሃትን ሻዶ ይሉታል። ሻዶ በሰው ላይ ያጠላ ጥላ ማለት ነው። ሻዶ የሞት ጥላ እንደሚለው መጽሐፍ ቅዱስ በሰዎች ህይወት ውስጥ ያጠላ ሻዶ አለ፣ ፍርሃት። እና ይህን መልእክት ከሰማሁ በኋላ ብዙ ፍርሃቶቼ ከህይወቴ ተነቅለው ሄደዋል። እና ዛሬ ያንተ ፍርሃቶች ይነቀላሉ። የእግዚአብሔር ቃል ይነቅላቸዋል። ህይወትህን ጠቅልሎ ያዘ፣ ኑሮህን ጠቅልሎ ያዘ፣ አስተሳሰብህን ጠቅልሎ ያዘ፣ ምን ሆናለሁ ብለህ ጠቅልሎ ያዘ። የምትፈራው ነገር፣ የምታስበው ነገር፣ ያ ክፉ ነገር አያገኝህም። ፍርሃት አደገኛ ጨለማ ነው። ፍርሃት አደገኛ ጨለማ ነው። ዛሬ የብዙ አገልጋዮችን የፍርሃት ህይወት አሳያችኋለሁ። የብዙ ትልልቅ አገልጋዮች ህይወት በመጽሐፍ ቅዱሳችን ውስጥ ብዙ የእግዚአብሔር ሰዎች ፍርሃት ታግሏቸዋል። ፍርሃት አስጨንቋቸዋል። ፍርሃት ጨለማ ነው። ፍርሃት ጨለማ ነው። ህይወትን ያጨልማል፣ ራእይን ያጨልማል፣ አስተሳሰብን ያጨልማል፣ ዘመንን ያጨልማል። እግዚአብሔር ግን ዛሬ ላንተ የኢየሱስ ክርስቶስን ልደት ስታስብ በጨለማ የሄደ ህዝብ ብርሃን አየ። በሞት ጥላ አገር ለኖሩ ብርሃን ወጣላቸው። ኢየሱስ ክርስቶስ የፍርሃትን ጨለማ ከምድር ላይ ገፏል፣ ካንተ ህይወት ላይ ገፏል። ሃሌሉያ! ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ የያዛችሁ ኢሳይያስ 43ን እናወጣለን። ኢሳይያስ 43ን እናወጣለን።
በባቢሎን ምርኮ በአሦር በግብፅ በባቢሎን ምክንያት የሚፈራውን የእስራኤልን ሕዝብ እግዚአብሔር በነቢዩ በኢሳይያስ መልእክት ያመጣላታል። እስራኤል በአሦር የተከበበ ሕዝብ ነው። በባቢሎን የተከበበ ሕዝብ ነው። በደቡብ ደግሞ ግብፅ አለ። በእነዚህ ሁሉ የተከበበ በፍርሃት የሚኖር ሕዝብ ነው። እግዚአብሔር ግን ለሕዝቡ ፍቅር ስላለው፣ ምሕረት ስላለው፣ ቸርነት ስላለው አትፍራ ይለዋል። አሜን። እናነበው ከቁጥር 1 ጀምሮ በጌታ በኢየሱስ ስም እስከ ቁጥር 5 ከዚያ ቁጥር 16 እና 18 በኢየሱስ ስም አነበዋለሁ። እንደዚህ ይላል። አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሰራ እግዚአብሔር እንዲህ ይላል። የሰራ የፈጠረ እግዚአብሔር እንዲህ ይላል። ምን ይላል? ተቤዥቼሃለሁና አትፍራ። ተቤዥቼሃለሁና አትፍራ። አሜን። በስምህም ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ። አሜን አሜን። እስራኤል በኤርትራና በዮርዳኖስ ባህር ውስጥ ሲሻገር እግዚአብሔር አብሮት ይሄድ ነበር። አይገርምም? ሳይንስ ሊቆጣጠረው የማይችለው ውሃውን ግድግዳ አደረገው። ውሃውን ግድግዳ አድርጎ እግዚአብሔር ሕዝቡን ለዚህ ነው በውሃ ውስጥ በሄድክ ጊዜ ባለፍክ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄድክ ጊዜ አትቃጠልም። በዳንኤል በሲድራክ በሚሳቅ በአብዲናጎ ሕይወት ይሄን ያሳየው አምላክ ለዚህም ሕዝብ ይሄንን ይለዋል፣ አትቃጠልም፣ እሳቱ አያቃጥልህም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። የፍርሃት መድኃኒት ነኝ። የኃጢአት መድኃኒት ነኝ። የጭንቀት መድኃኒት ነኝ። እኔ መድኃኒትህ ነኝ፣ አትፍራ። ቁጥር 4 በዓይኔም ፊት የከበርክና የተመሰገንክ ነህና እኔም ወድጄሃለሁና ስለዚህ ሰዎችን ለአንተ አሕዛብን ለነፍስህ እሰጣለሁ። እኔ ከአንተ ጋር ነኝና አትፍራ። አሜን። ቁጥር 16 እግዚአብሔር በባህር ውስጥ መንገድን በኃይለኛም ውሃ ውስጥ መተላለፊያን ያደርጋል። ቁጥር 18 እግዚአብሔር እንዲህ ይላል፣ የፊተኛውን ነገር አታስተውሎ የጥንቱንም ነገር አታስቡ። እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁምን? በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ። ምስጋናዬን እንዲናገሩ ለእኔ የፈጠርኩትም ሕዝብ የመረጥኩትንም ሕዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሃ ወንዞችን ሰጥቻለሁ። የምድረ በዳ አራዊቶች፣ ቀበሮች እና ሰጎኖች ያከብሩኛል። የሰው ልጅ በኃጢአት ከወደቀበት ጊዜ ጀምሮ በአዳምና በሔዋን አማካኝነት የሰው ልጅ በኃጢአት ከወደቀበት ከዛ ቀን ጀምሮ የሰው ልጅ በኃጢአት ሲወድቅ በሕይወቱ የሆነው አንደኛው ነገር ምን እንደሆነ ታውቃለህ? የእግዚአብሔር ሀልዎት ተለየው። የእግዚአብሔር ክብርና አብሮነት ተለየው። የእግዚአብሔር ሀልዎት ሲለየው ራቁቱን ሆነ የሰው ልጅ። አንተ ብዙ ገንዘብ ቢኖር፣ ብዙ ብትማር፣ ብዙ ስልጣን ቢኖርህ ስማ ልንገርህ፣ ምንም አይጠቅምህም።
ምክንያቱም ያንተን ህይወት በደስታ የሚያኖረው የእግዚአብሔር ሀልወት ነው፣ የእግዚአብሔር አብሮነት ነው፣ የእግዚአብሔር ክብር ነው። ይሄ ነገር ቢኖረኝ ኑሮዬ ይሻሻላል፣ ይሄን ነገር ባደርግ አገልግሎቴ ይሻሻላል፣ ቢዝነሴ ይሻሻላል፣ እንደዚህ ቢሆን ብለህ ታስባለህ። ግን እኔ ልንገር ቆርጦ ልንገር፣ በህይወትህ የምትሻሻለው ህይወትህ የሚያልፍለት የእግዚአብሔር ሀልወት ካንተ ጋር ሲሆን ብቻ ነው። ስለዚህ የሰው ልጅ በህይወቱ የእግዚአብሔርን ሀልወትና አብሮነት በኃጢአት ምክንያት ከእርሱ ከራቀበት ጊዜ ጀምሮ በህይወቱ ከነገሰበት ጠላት አንዱ እና ዋናው ፍርሃት ይባላል። የሰለጠነው ዓለም ስትረስ ይለዋል። ምሁራኑና ሳይንቲስቱ ደግሞ ሻዶ ይሉታል። ትልቅ ምርምር እየተካሄደበት ነው። በዚህ የሰው ልጅ ከአምላኩ ከእግዚአብሔር ከተለየ በኋላ ህይወቱን የወረሰው የኃጢአት ፍርሃት ነው፣ የሞት ፍርሃት ነው፣ የጭንቀት ፍርሃት ነው፣ ሰላም የማጣት ፍርሃት ነው። ስለዚህ አዳምና ሔዋን የእግዚአብሔርን ትእዛዝ ከተላለፉ በኋላ አውቶማቲካሊ ራሳቸውን ያገኙት ራቁታቸውን ነው። ራቁታቸውን አገኙት። አየህ፣ ህይወት ራቁት ከሆነ አገልግሎት አይሸፍነውም፣ ስልጣን አይሸፍነውም፣ ዕውቀት አይሸፍነውም። አየህ፣ የህይወትን ራቁትነት ሊሸፍነው የሚችለው የእግዚአብሔር ልጅ ኢየሱስ ክርስቶስ ካንተ ጋር ሲሆን ብቻ ነው። ራቁታቸውን ሆኑ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩ። የፍርሃት በህይወታችን ውስጥ ያለው የፍርሃት ምንጩ እግዚአብሔር ከኛ የመራቁ ምልክት ነው። እና ስጋችን ይፈራል፣ ነፍሳችን ይፈራል፣ መንፈሳችን ይፈራል። ምን ሆን ይሆን? ምን ያገኘኝ ይሆን? ይፈራል። ፍርሃት ታላቅ ጨለማ ነው። እና ዛሬ ዓለም በታላቅ ፍርሃትና ጨለማ ውስጥ ነች የምትኖረው። ብዙ ህዝብ ራሱን ያጠፋል። አሁን በጣም በእኛ ቤተ ክርስቲያን በጣም እየጸለይን ያለ ነው። የክርስቲያን ልጆች ወደ 9 ራሳቸውን አጥፍተዋል። ትንንሽ ልጆች የ13 የ12 ዓመት ምናልባት ስትረስ ሊሆን ይችላል። አየህ፣ ዓለም በእንደዚህ አይነት ህይወት ውስጥ ነው የሚኖረው። ዓለም በእንደዚህ አይነት ኑሮ ውስጥ ነው የሚኖረው። በህይወቱ አዳም በእግዚአብሔር አምላክ ፊት ድምፁን ሰምቶ ተሸሸገ ኃጢአት ሲሰራ። ስለዚህ ፍርሃት በህይወቱ ነገሰ። ራቁቱን እንደሆነ አወቀ። በገነት ዛፎች መካከል ተሸሸገ። በገነት ድምፅን ሰማው፣ ፈራው፣ ተሸሸኩም አለ። የኃጢአት ውጤት ራቁትነት ነው። የኃጢአት ውጤት ፍርሃት ነው። የኃጢአት ውጤት ከእግዚአብሔርም ከሰውም ፊት መሸሸግ ነው። የእግዚአብሔር ሀልወት ካንተ ሲርቅ ትሸሸጋል። ብዙ ሰው ተሸሽጎ ነው የሚኖረው። ብዙ ሰው ፈርቶ ነው የሚኖረው። በጣም የገረመኝ ነገር የእግዚአብሔር ባሪያ ሐዋርያው ጳውሎስ በህይወቱ ውስጥ ፍርሃት እንደነበረው ጽፎልናል። ይሄ ታላቅ ሐዋርያ፣ ይሄ ታላቅ አገልጋይ 14-15 መጽሐፍ ጽፎልን ዛሬ መንፈሳዊ ህይወታችንን ለምንመራው ሰዎች በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ምን ብሎ ይጽፋል? በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በራሴ ወገኖች በኩል ፍርሃት፣ በወንበዴዎች ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኛ ወንድሞች በኩል ፍርሃት፣ በከተማ ፍርሃት፣ በአሕዛብ በኩል ፍርሃት ነበረብኝ።
እነዚህ ሁሉ ፍርሃቶች በሕይወቴ ውስጥ ነበሩ ይላል። በሕይወታችሁ ውስጥ ፍርሃት ያለባችሁ ሰዎች ጳውሎስን ፈርቷል። አይዟችሁ፣ ግን የፍርሃት መድኃኒት ኢየሱስ አለ። አሜን። በሰው ልጅ ሕይወት ውስጥ ፍርሃት ጠንካራ ችግር ስለሆነ መጽሐፍ ቅዱሳችንን ከዘፍጥረት እስከ ራእይ ስታነቡ 365 ጊዜ መጽሐፍ ቅዱስ ውስጥ አትፍራ፣ አትፍራ፣ አትፍሪ፣ አትፍራ ይላል። በሰው ልጅ ሕይወት ውስጥ በየቀኑ ፍርሃት አለ። ጳውሎስ ስለ ራሱ ሲመሰክር በአንዳንድ ቦታዎች ምን ብሎ ይናገራል? ለምሳሌ ሐዋርያ ሥራ 18 ከ9 እስከ 12 በቆሮንቶስ ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝና ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አለኝ። መናገር የምትፈሩ ኢየሱስ ያድናል ብላችሁ የምትፈሩ አትፍሩ። በአንተ ሕይወት ጌታ ኢየሱስ ብዙዎችን ያድናል። አትፍሩ። በፍርሃት የማትመሰክሩ ሰዎች አትፍሩ። ሌላው በሕይወቱ ፍርሃት የምናገኘው አብርሃም ነው። የእምነት አባታችን የአብርሃምን ሕይወት ስንመለከት ሁለት ትልልቅ ፍርሃቶች ሕይወት ውስጥ ነበሩ። ሁለት ትልልቅ ፍርሃቶች። ይሄ የእምነት አባት የእግዚአብሔር ወዳጅ የተባለ ሰው ሁለት ትልልቅ ፍርሃቶች በሕይወቱ ውስጥ ነበሩ። በዘፍጥረት ምዕራፍ 15 ከ1 እስከ 2 ስታነቡ እግዚአብሔር ለአብርሃም ተገለጠና ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። ይህ መልእክት የመጣለት አብርሃም 5 የአሕዛብ ነገሥታቶችን ገሎ ድል አድርጎ አሸንፎ ሎጥንና ቤተሰቡን ካዳነው በኋላ ሲመጣ ውስጡ እግዚአብሔር ሲያየው ፍርሃት አለ። ፍርሃት ውስጡ አለ። ና አብርሃም ሆይ እኔ ላንተ ጋሻህ ነኝ፣ አትፍራ። ሕይወት ያስፈራሃል፣ ኑሮህ ያስፈራሃል፣ አገልግሎት ያስፈልጋል፣ ቤተ ክርስቲያን ያስፈራሃል፣ ጤንነት ያስፈራሃል። አትፍራ፣ እግዚአብሔር እኔ ላንተ ጋሻ ነኝ ይላል። እና በአብርሃም ሕይወት ውስጥ ሁለት ፍርሃቶች ነበሩት። ሁለት ፍርሃቶች፣ ትልልቅ ፍርሃቶች። አንደኛው ፍርሃት በዘፍጥረት ምዕራፍ 15 ከ2 እስከ 4 ባለው ክፍል ላይ አንድ ፍርሃት ውስጡ የተደበቀ አለ። 5 ነገሥታትንም ቢያሸንፍ ድል ቢያደርግም በውስጡ ተደብቆ የሚኖር ፍርሃት አለ። አንደኛው ፍርሃት ምንድነው? በአብርሃም ሕይወት ውስጥ እግዚአብሔር አትፍራ አይዞህ ነኝ ስለው ምንድነው የሚለው አብርሃም መሰለ? አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴ መጋቢ የደማስቆ ሰው ይህ ኤልዓዛር ነው። አብርሃምም ለኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለው። አብርሃም ያለ ዘር በመቅረቱ በቤቱ ያለው የደማስቆ ሰው እንደሚወርሰው በሕይወቱ ፈርቷል። አየ እግዚአብሔር በእርሱ ሕይወት ውስጥ ያየውን ነገር አብርሃም አላየም። አሁን ብዙዎቻችን የምንፈራው ነገር ምን መሰለ? አንተ የነገውን ስለማታይ ነው። አየ በመንፈስ የነገውን ካየ እግዚአብሔር በአንተ ሕይወት ውስጥ ገና ሊያደርግ ያለውን ነገር ካየ አትፈራም። ግን አይኖች ከተጋረዱ በፍርሃት ትሞታለህ። በዚህ ዓመት የግል ሕይወቴም የቤተ ክርስቲያን መሪ ቃል ዮሐንስ 1:50 ነው። ገና ከዚህ የሚበልጥ ነገር ታያለህ። ናትናኤል ወደ ኢየሱስ መጥቶ ከናዝሬት ምን መልካም ይወጣል ሲለው ፊልጶስ መጥቶ ያለው እና መጥቶ ኢየሱስን ሲያገኘው ኢየሱስ ሕይወቱን አነበበለት።
ተንኮል የሌለበት እነሆ የእስራኤል ሰው ሲለው ናትናኤል አንድ የሆነ የሃይማኖት መሪ ጋር ነው የመጣ የመሰለው በአእምሮ እና ኢየሱስ ምን አለው? ከወዴት ታውቀኛለህ አለው። አየ ፈጣሪው መሆኑን አላወቀም። አይኖቹ አልተከፈቱ። አዳኙ መሆኑን አላወቀም። የሰራ የፈጠረ አሁን እዚህ ስናነብ ኢሳይያስ 43 እስራኤል ሆይ የሰራ ከዚያስ የፈጠረህ አምላክ እንዲህ ይላል እኔ ካንተ ጋር ነኝና አትፍራ ይለዋል ህዝቡን። ወንድሞቼ እህቶቼ የሰራን አሜን የፈጠረን አንተ ራስህን አልፈጠርክም። እንትን አትበል፣ በጣም ቦስት አታድርግ። አንተ ራስህን አልፈጠርክም። የፈጠረህ ታላቅ አምላክ አለ። ስላንተ ያስባል፣ አንተን ይመራሃል፣ አንተን ይቆጣጠርሃል። በእናትህ ማህፀን ውስጥ ሳትሰራ በፊት ያውቅሃል። ይህንን እውቀት ሲኖርህ ሪላክስ ታደርጋለህ። አሁን ብዙዎቻችን የምንፈራው ለምን መሰለህ? በቃ ህይወት በሙሉ በአንተ ቁጥጥር እጅ ያለ ስለሚመስልህ እኮ ነው። የእግዚአብሔርን ቃል ስለማታቅ፣ የእግዚአብሔር ቃል ምን እንደሚል ስለማታቅ ህይወትን አንተ የተቆጣጠርካት፣ ዘመንን አንተ ያስከው፣ ትዳርህን፣ ልጆችህን፣ ኑሮህን አንተ ተቆጣጥረ የምትመራ ስለሚመስልህ እኮ ነው። አየህ የቃሉ እውቀት ስለሌለ ነው። የእግዚአብሔርን ቃል ግን በህይወትህ ካወቅ የፈጠረህ የሰራህ እግዚአብሔር ተቤዥቻለሁና አትፍራ ይልሃል። አሜን አሜን። እስጂን ወደ ላይ አንሳና የፈጠርከኝ አምላክ በለኝ። የሰራኸኝ አምላክ አንተን እንዳውቅ አይኖቼን ክፈት። አሜን አሜን። እሱን ስታውቀው ፍርሃት ከህይወትህ ይነቀላል። ቃሉን ስታውቅ ፍርሃት ከውስጥህ ይነቀላል። እና ናትናኤል ከወዴት ታውቀኛለህ አለው። ምክንያቱም ኢየሱስን አያውቀውም ነበር። አይኖቹ አልተገለጡለትም። ፊልጶስ ሳይጠራህ ከፊልጶስ ጋር ከመገናኘት በፊት በበለስ ዛፍ ስር ተቀምጠህ አየሁ አለው። እኔ ከፊልጶስ ጋር ሳይገናኝ ናትናኤል በለስ ዛፍ ስር ተቀምጦ ነበር እና እሱ ሳይጠራህ እኔ አየሁ አለው። ከዛ ወዲያው ነው አውቶማቲካሊ ናትናኤል ምን አለ? አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። he was so surprised፣ በጣም ተገረመ። እና ኢየሱስ ምን አለው? ከበለስ ዛፍ በታች ተቀምጠህ አየሁ ስላልክ ለዚህ ሲምፕል ቢግኒንግ፣ ለዚህ አጭር ንግግር አመንክ እንዴ አለው። እና ኢየሱስ ምን አለው? ገና አዲሱ መደበኛ ትርጉም በጣም ደስ ይላል። ምን ይላል? ገና ከዚህ የሚበልጥ ነገር ታያለህ። ገና ባንተ ህይወት እግዚአብሔር የሚሰራው ገና ትልቅ ነገር አለ። አሜን። አይኖች ቢከፈቱ ይህን ታያለህ። የማትገምተው የማትጠብቀውን ነገር እግዚአብሔር በፊትህ አዘጋጅቶልሃል። አትፍራ አትፍራ። ምናልባት ጠላት ከቦ እየተጨነቅ ካለ አትፍራ። አምላክ ጠላቶችን እንዴት እንደሚመታቸው እሱ ያውቃል። አትፍራ አትፍራ። ኑሮ ተጎሳቅሎ ችግር ውስጥ ልትኖር ትችላለህ። አትፍራ። እግዚአብሔር ነገ ባንተ ህይወት ምን እንደሚያደርግ አታውቅም። አትፍራ። እና እግዚአብሔር አብርሃምን ይሄ ደማስቆ ሰው ሊወርሰኝ ነው ኤሌዘር እያለ ሲጨነቅ እግዚአብሔር መጣና ወደ አብርሃም መጣና እንዲህ ያለው እግዚአብሔር ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል።
ወደ ሜዳ አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጥር አለው። ዘርህም እንደዚህ ይሆናል። በሕይወታችን ብዙ እጥረት ሊኖረን ይችላል። የኛ አምላክ ግን የሚያበዛ አምላክ ነው። የሚባርክ አምላክ ነው። የሚያሳድግ አምላክ ነው። የሚያሰፋ አምላክ ነው። ጭንቅላትህን ጨምድደህ በፍርሃት አትኑር። አእምሮን ጨምድደህ በጭንቀት አትኑር። ላንተ እግዚአብሔር ሌላ አዲስ ቀን አዘጋጅቷል። ካለበት ፍርሃት ካለበት ነገር ያወጣል። አሜን። ዘና ብለህ ሂድ፣ ዘና ብለህ ኑር። አትጨነቅ፣ አትፍራ። እና እግዚአብሔር አብርሃምን ባረከው። ምንም የለኝም እኔ በቃ ያለ ዘር እሄዳለሁ የሚለውን ይህንን አለውና ኦሪት ዘዳግም በጣም ደስ የሚል አንድ ቃል አለ። ኦሪት ዘዳግም 10:11 ላይ እንደዚህ ይላል። ሙሴ ነው ይህንን የሚናገረው። ስለ እስራኤል ልጆች እንዲህ ብሎ ይናገራል። ስለ አብርሃም ዘር እንዲህ ብሎ ይናገራል። ምን እንደሚል ታውቃለህ? አምላካችሁ እግዚአብሔር አብዝቷችኋል፣ እነሆም እናንተ ዛሬ እንደ ሰማይ ከዋክብት ብዛት ናችሁ። የአባቶቻችሁ አምላክ እግዚአብሔር በዚህ ቁጥር ላይ እልፍ አላፋት ይጨምር፣ እንደተናገራችሁም ይባርካችሁ። በቃ ይሄ ብቻ ነኝ የሚለውን ሰው አብርሃም እናንተ በሳችኋል አለ ሙሴ። እኔ ልሸከማችሁ አልችልም አለ። ቁጥራችሁ እልፍ አላፋት ሆኗል፣ አልችልም አለ። አብርሃም ግን ምን ነበር የሚለው? እኔ ያለ ዘር እሄዳለሁ፣ እኔ ብቻዬን ነው የምሄደው። አንተ ውስጥም ያለው ፍርሃት እኮ ይሄ ነው። አየህ፣ አንቺ ውስጥም ያለው ጭንቀት ይሄ ነው። እግዚአብሔር ላንቺ ትልቅ ነገር አይቷል። እግዚአብሔር ላንተ ትልቅ ነገር አይቷል። መጽሐፍ ቅዱስ ምን ይላል? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ይህንን የ75 ዓመት ሽማግሌ ድምፅ ሲሰማ በ100 ዓመቱ አንድ ልጅ ወልዶ እግዚአብሔርን አመነ። እግዚአብሔር እልፍ አላፍ ያደርገኛል ብሎ። ወንድሜ እህቴ፣ ብታምን ይሆንልሃል። እግዚአብሔር ያበዛሃል። እግዚአብሔር ይባርካሃል። አሜን። አብርሃም ሌላ ፍርሃት ነበረው ውስጡ ደግሞ ሌላ ፍርሃት ነበረው። ዘፍጥረት 15:9 እስከ 21 ስታነቡ ሌላ ፍርሃት ነበረው። እግዚአብሔር ምን ይለዋል? ይህች ምድር እሰጥህ ዘንድ እንድሰጥህ ከከለዳውያን ኡር ያወጣሁ እግዚአብሔር እኔ ነኝ ሲለው አብርሃም ምን እንደሚል ታውቃለህ? እግዚአብሔር ሆይ እንድወርሳት በምን አውቃለሁ? አየህ፣ የሰው ልጅ ውስን ነው፣ በብዙ ፍርሃት የተያዘ ነው። እግዚአብሔር ግን መስዋዕት አዘጋጅቶ አብርሃምንም እና ታሪኩን እዛ አንቡ፣ ጊዜ አልፈጅም፣ በተሰዉ መስዋዕቶች መካከል እንዲያልፍ አደረገው። እግዚአብሔር ከግብፅ ወንዝ ጀምሮ እስከ ታላቁ ወንዝ ድረስ ይህችን ምድር ላንተና ለዘርህ ሰጥቻለሁ። ዛሬ የእስራኤል ሕዝብ የሚኖርበት ምድር ነው። ፍርሃት ምን አውቃለሁ? እንድወርሳ እንዴት እንደሚሆን እንዴት አውቃለሁ? ዙሪያ የጨለመብህ ሰው አለ። ዛሬ የክርስቶስ ኢየሱስ የልደት ስጦታ እሰጥሃለሁ። እግዚአብሔር ጥያቄህን ሁሉ ይመልሳል። እግዚአብሔር ፍርሃቶችን ሁሉ ይመልሳል። አትፍራ፣ አትፍራ። ክብር ለአምላካችን ለእግዚአብሔር ይሆን። አንድ ልጨምርላችሁ። ያዕቆብ ዘመኑ በሙሉ በፍርሃት የኖረ ሰው ነበር። ዘመኑ በሙሉ በፍርሃት የኖረ ሰው ነበር። ያዕቆብ ሕይወቱ በሙሉ በፍርሃት የኖረ ሰው ነው። በተለይም ዮሴፍ ወደ ግብፅ ከተሸጠ በኋላ ዮሴፍ ሞቷል ብሎ የሚያለቅስ ሰው ነበር። ሕይወቱ በብዙ ፍርሃት የተሞላ ሰው ነበር።
ዘፍጥረት ምዕራፍ 42 ከ35 እስከ 36 ወንድሞቹ ግብፅ ሄደው እህል ሸምተው ሲመለሱ እንደዚህ አይነት ሆነ። እነርሱም አባታቸውም የብራቸውን ቁጥረት አይተው ፈሩ። ዮሴፍ አውቋቸዋል። ያመጡትን ገንዘብ እንትን ውስጥ እህል ውስጥ እንዲቋጠር አድርጓል። ሲመጡ እህሉን ሲያዩ ፈሩ። አባትየው ፈራ። ስለ አባታቸው ነግረውት ነበር። ስለ ቢንያም ነግረውት ነበር። በሚቀጥለው ጊዜ ቢንያምን ይዛችሁ ካልመጣችሁ እህል አትሸጡም ብሏቸው ነበር። ይህን ሁሉ ነገሩት። ያዕቆብ ፍርሃቱ ጨመረ። ምን እንዳለ ታውቃለህ? ልጅ አልባ አስቀራችሁኝ። ዮሴፍ የለም እንዴ? መልሱ እንጂ የለም። ዮሴፍ የለም። ከዚያስ ስምዖን ደግሞ እዛ ታስሮ ነበር። ስምዖንም የለም። ቢንያምን ትወስዱብኛላችሁ። ይህ ሁሉ በእኔ ላይ ደረሰ። ልጄ ከእናንተ ጋር አይወርድም፣ ወንድሙ ሞቷል። በምትሄዱበት መንገድ ምናልባት ክፉ ነገር ቢያገኘውስ ሽምግልናዬን በሐዘን ወደ መቃብር ታወርዱታላችሁ። ፍርሃት። የኔና አንተ ህይወት እንደዚህ ነው የሚኖረው። በቃ በፍርሃት እንዲህ ይሆናል፣ እንደዚህ ሊሆን ነው። ምንም አይሆንም። የምታስበው ነገር አይሆንም። የምትፈራው ክፉ ነገር አይሆንም። አትፍራ። ይሄ ያዕቆብ ፍርሃት ነው። ሆኖም ግን ዮሴፍ አለ፣ ስምዖን አለ፣ ቢንያም ምንም አልሆነም። እርሱም ሽምግልናውን በሐዘን ወደ መቃብር አይወርድም። ግን በሕይወቱ በቃ በዚህ ፍርሃት ተጨንቆ ነው የሚኖረው። የእግዚአብሔር መልስ ለዚህ ሰው ምን እንደሆነ ታውቃለህ? በዘፍጥረት 45 ከ25 እስከ 28 ስታነቡ እግዚአብሔር ለያዕቆብ ፍርሃት ሲመልስ ተመልከቱ። እነርሱም የያዕቆብ ልጆች ሄዱ፣ ከግብፅ አገርም ወጡ፣ ወደ ከነዓንም ምድር ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህም ብለው ነገሩት፣ ዮሴፍ ገና በሕይወቱ ነው። አሜን። ሞቷል እኮ የሚለው ዮሴፍ ገና በሕይወቱ ነው። እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል። የሞተው እኮ ነው። ያዕቆብም ልቡ ደነገጠ፣ አላመናቸውም ነበር። እርሱን ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜ የአባታቸው የያዕቆብ የነፍሱ ሕይወት ታደሰ። አሜን። እና ምን አለ ያዕቆብ? እስራኤልም ልጄ ዮሴፍ ገና በሕይወቱ ከሆነ ይበቃኛል፣ ሳልሞት እንዳየው እሄዳለሁ። እግዚአብሔር የሰውን ነፍስ ያድሳል። ዘፍጥረት 46:30 ላይ ምን አለ ያዕቆብ? እስራኤልም ዮሴፍ አንተ ገና በሕይወት ሳለ ፊትህን አይቻለሁና አሁን ልሙት አለው። ዘፍጥረት 48:11 ላይ ምን አለ ያዕቆብ? እስራኤልም ዮሴፍን ፊትህን አያለው ብዬ አላሰብኩም ነበር፣ እነሆ እግዚአብሔር ዘርህን ደግሞ አሳየኝ አለ። እየሰማኸኝ ነው ወይ? እጅህን አንሳ። እየሰማሁ ነው ብለህ እየሰማኸኝ ነው? የምታስበውና የምትፈራው ክፉ ነገር አይወርስህምና አትፍራ። አይሆንም፣ አትፍራ። እግዚአብሔር ላንተ ጋሻህ ነው። እግዚአብሔር ይቆጣጠርሃል። ክብር ለእግዚአብሔር ይሁን። እና ምንድነው የምንፈራው? ለምንድን ነው የምንፈራው ታዲያ? ምንድነው የሚያስፈራን ነገር? ኤፌሶን ምዕራፍ 4 ከቁጥር 20 እስከ 24 ላይ ለምንድን ነው የምንፈራው
ምንድነው የፍርሃታችን ምንጭ? ሐዋርያው ጳውሎስ መልእክት ይጽፍልናል በኤፌሶን ምዕራፍ 4 ከ20 እስከ 24 ላይ ምን ይላል? የሚጠፋውን አሮጌውን ሰው አስወግዱ፣ ከዚያስ በአእምሮአችሁ መንፈስ ታደሱ፣ ከዚያስ እንደ ምሳሌ የተፈጠረውን አዲሱን ሰው ልበሱ። ትልቁ ችግራችን ምን እንደሆነ ታውቃለህ? ያልታደሰ አእምሮ፣ አሮጌው ባህሪ። በእግዚአብሔር ቃል ያልተለወጠ አእምሮ፣ በእግዚአብሔር ቃል ያልተቀየረ ልብ። አሮጌው ባህሪ ሁል ጊዜ ውድቀትን፣ ፍርሃትን፣ ጥፋትን በሕይወት ይፈጥራል። ታደሱ፣ በአእምሮአችሁ መንፈስ ታደሱ። የኛ ህዝብ ሰው በተፈጥሮ ኔጌቲቭ ቲንከር ነው። ሰው በተፈጥሮ ክፉ ነው የሚያስበው፣ መልካም አያስብም። አእምሮ እንዲህ ሊሆን ነው እንዲያ ሊሆን ነው። ሁል ጊዜ የሰው ልጅ አእምሮ በኔጌቲቭ አእምሮ የተበከለ ነው። ይሄንን አሮጌ አእምሮ በእግዚአብሔር ቃል ማጠብ ያስፈልጋል። የእግዚአብሔርን ቃል በየቀኑ ስታጠኑ የእግዚአብሔር ቃል ይሄንን አሮጌ አእምሮ ከህይወታችሁ ውስጥ ያስወግዳል፣ አእምሮአችሁን ይለውጣል። እና አእምሮአችሁ ሲቀየር አስተሳሰባችሁ ይቀየራል። አስተሳሰባችን ይቀየራል። አስተሳሰባችን ሲቀየር ፍርሃት አይገዛንም። ፍርሃት ከባድ ሻዶ ነው። ፍርሃት ከባድ ጨለማ ነው። ህይወትህን ይገለዋል። መንፈሳዊ ነገርህን ይገለዋል። አገልግሎትህን ይገለዋል። ኑሮህን ይገለዋል። ቤተሰብህን ይገለዋል። በኢየሱስ ስም ፍርሃት ካንተ ላይ ይነሳ። ፍርሃት ካንቺ ላይ ይነሳ። ሃሌሉያ! የሰራዊት አምላክ እግዚአብሔር እጅን ወደ ላይ ከፍ አድርግና አትፍራ ይላል። እስቲ አልፈራም በል። እንደገና ክብር ለእግዚአብሔር ይሁን። ክብር 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 ክብር። አትፍራ የእግዚአብሔር ሕዝብ። ዳዊት ምን ይላል? እግዚአብሔር ጉልበቴ ነው ይላል። እግዚአብሔር አለቴ ነው ይላል። እግዚአብሔር አምባዬ ነው ይላል። እግዚአብሔር መድኃኒቴ ነው ይላል። እግዚአብሔር በእርሱ የምተማመንበት ረዳቴ ነው። እግዚአብሔር መተማመኛዬ ነው። እግዚአብሔር የደህንነቴ ቀንድ ነው። እግዚአብሔር መጠጊያዬ ነው። በሞት ጥላ መካከል እንኳን ቢሄድ ክፉውን አልፈራም። ለምን? በቃ እግዚአብሔር እንደሚታደገው አምኗል። እግዚአብሔር እረኛዬ ነው። አሜን። ያንተ እረኛ ነው። ያንተ ጠባቂ ነው። በለመለመ መስክ ይመራሃል። ዓለም ክፉ ብትሆንብህ፣ ሰዎች ክፉ ቢሆንብህ ምንም አትሆንም። አትፍራ። እግዚአብሔር በጠላቶች መካከል ራስህን በዘይት ይቀባዋል። እግዚአብሔር ገበታን ያዘጋጅልሃል። አትፍራ፣ አትፍራ። አእምሮህን በእግዚአብሔር ቃል ቀይረው። አእምሮህን በእግዚአብሔር ቃል ለውጠው። እግዚአብሔርን እመነው። እግዚአብሔር ሕይወትን ከፍርሃት ነፃ ያወጣል። በድልና በአሸናፊነት መኖር ትጀምራለህ። በደስታ መኖር ትጀምራለህ። ጠላት አያገኝህም ማለት አይደለም። ፈተና አይገጥምህም ማለት አይደለም። ጠላት ይመጣል፣ ፈተና ይመጣል። ነገር ግን ካንተ ጋር ያለው ከነርሱ ጋር ካለው ስለሚበልጥ አትፍራ። አምላክ እግዚአብሔር ስላንተ ይዋጋል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በዚህ ጥቅስ ጨርሳለሁ። ራእይ 1:17 እና 18 ዮሐንስ እንዲህ ይላል፣ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ዮሐንስ በጳጥሞስ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ
እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። አትፍራ። ያንተ አምላክ አትፍራ ይልሃል። አትፍሪ ይልሻል። ሃሌሉያ ሃሌሉያ። ሕይወትህን በደስታ ኑር። ሕይወትህን በምስጋና ኑር። ሕይወትህን በሰላም ኑር። ሕይወትህን አምላክ ላይ ተስፋ አድርገህ ኑር። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ